እየተጋለጣችሁ ነው። የመጨረሻው ዘመን ነው። እየተጋለጣችሁ እርስ በራስ ገና ስትባሉ እናያለን። ለማየት ያብቃችሁ። ይህችን ቃል ላትረሱ። አደንቁሯቸዋል። በምን? በኪቦርድ። እውነት እንነጋገር። እሑድ ቸርች ሂዱ፣ ጴንጤ ቸርች አንድ ኪቦርድ አይኑር እስቲ። አንድ ሰው አይቀመጥም። አንድ ሰው ኢየሱስ ኦርቶዶክስ ስትጠራው ጴንጤ እንደሚበሳጭ ታውቃላችኋል። እውነቱን አታመልኩትም ይሉሃል። ኢየሱስ ጌታ ነው እያልከው ኖ እናንተ አታመልኩትም ይላል። አሁን ገብርኤል የሚሄድ ኡራኤል ከሚሄደው ጋር አይጣላም። በኦርቶዶክስ ሚካኤል ከሚሄደው ጋር አይጣላም። ተክልዬ ከሚሄደው ጋር አይጣላም። የነዚህ ግን የየግል ስለሆነ እንደ ቲክታክ ጊፍተሮች ማለት ነው። በጊፍተር እንደሚጣሉት እዛም ቤት ሄዶ ገንዘብ የሚሰጠው እዛም ቤት ሄዶ ገንዘብ የሚሰጠው ሊያጣላቸው የሚሆን ላይ ቤት ምንም ነገር የለም። ለወንዶቹ ነው ይሄ ሁላ የሚሰብከው፣ ለወንዶቹ ነው። ሴቶች ተቀምጠውላቸዋል። ብዙ ሴቶች ይጋበዛሉ። ጀነት ላይ አብዛኛው ወንዶች ናቸው የሚገቡት፣ ሴቶች አይገቡ እና ይሄ ይደብራል በእውነት። እንደዚህ አይነት ትምህርት ካላችሁ አስተካክሉ ሙስሊሞች፣ በእውነት አስተካክሉ። ይሄ አንድ ተራ ዱርዬ ባለጌ የሚያስተምረው ነው። ስለ መለጣለጥ ሰማይ ቤት የሚያወራ ዱርዬ እንጂ አንድ ሃይማኖት ያስተምራል ብዬ አላምንም። እኔ አንድ ተራ ዱርዬ ነው የሚያወራው እንጂ እስልምና እንደዚህ ካወራ እንዴት ነው የምትቀበለው? እንዴት ትቀበለዋለህ? ሃው እና እንደዚህ አይነት ትምህርቶች በጣም ገርሞኝ ነው፣ ተመስጦ ነው የሚያወራ። ጎጃም ሴቶች አላቸው። እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉንጭ ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መልክ መጥፎ ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካም ለሰሩ ሰዎች። ደግሞ እንዳይጠየቅ እኔ አላልኩም አላህ ነው ያለው ይላል። እንዳትጠይቁት፣ እሱ ምንም አላጠፋም። አላህ ነው ያለው እኔ አላልኩም እያለ ነው። እና እፎይ ሲናገር የምትናደዱት እፎይ ክርስቲያን ሆኖ ስለሚናገር ነው፣ ኦርቶዶክስ ሆኖ ስለሚናገር ነው። ቁጭ ብላችሁ ነው ይህን ሰውዬ የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙት። ደስ ብሏችሁ ተመስጣችሁ ነው የምትሰሙትና ይደንቀኛል። ምን አይነት ትምህርት ቢኖር ነውና በምድር 4 በሰማይ 72 ተሰጥቶ እንዴት ይሆናል? አይደብርም? እንደው ምድር ላይ እንኳን ሳያገባ ሴት አጥቶ በድንግልና ለኖረ ላይ ተሰጠው ቢባል እሺ እላለሁ። ምድር ላይ በድንግልና የኖረ ምንም ሴት ያልነካ ምናምን ላይ ተጨፈጭፋለ ቢባል ሊያሳምን ይችላል። ምድር ላይ እስከ 4 ጥግ ድረስ እየለጠለጥክ ኖረ ላይ ቤት ደግሞ 72 ብለህ ሙድ የምትይዘው ምን አይነት ይሄ እምነት ነው? ቃቃ ነው የቻላችሁትና በጣም ይደብራል። ከዚህ ነገር ቆም ብላችሁ ብታስቡ ጥሩ ነው። በተለይ ለሙስሊም ሴቶች። ወንዱማ ይገግማል እንዴ ሊለጠልጥ ነው ያማል እንዴ። ግን ሴቶቹ በጣም ያሳዝኑኛል። በእስልምና ሴቶች ምንም አይነት ቦታ እንደሌላቸው የሚናገር ነው። ስለ ሴቶቹ አልተናገረም። ወንዶቹ እንዴት ፈታ እንደሚሉ አቮካዶን ጁሱን እየጠጡ እንደገና ደግሞ ብልቱ ወንድ ልጅ እንደቆመ ነው የሚኖረው። ስንፍና የሚባል የለም። የብልት ስንፈት የለም። እንደ ባንዲራ ተገትሮ ነው የሚውለው። ሲለጠልጥበት ነው ቀኑን ሙሉ የሚውለው። እንደዚህ አይነት ነገር ትምህርት ነው? ምንድን ነው ያስተማሯችሁ? ምንድን ነው የማትገልጡት? ሐዲሳችሁን ግለጡት፣ እወቁት፣ ጠይቁ። እኔ አሁን ጴንጤ ጋር ገባው ጠየቅኩ። ኦርቶዶክስን ጠይቃለሁ።
ሙስሊም ጠይቁ፣ ወንድመቶቼ ጠይቁ። ምንድነው ይህ ነገር እውነት ነው ወይ? ይሄ ኡስታዝ ምንድን ነው ያስተማረው? እንደዚህ የእኛ ትምህርት ይሄ ነው ወይ ብላችሁ ጠይቁ ጠይቁ። እና በጣም 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 ያስደነግጣል። እኔ በጣም ደንግጫለሁ። እና ብዙ ባየሁት ነገር የዋንጫ ኦርቶዶክስ ለዘላለም ኑሪ፣ ኦርቶዶክስ ለዘላለም፣ ኦርቶዶክስ ክፉ አይንካሽ። የፈለገ ተራቆት ልንገር፣ እግዚአብሔር ምስክሬ፣ ኦርቶዶክስ ሆኖ መሞት ቅድስና። የፈለገ ነገር እጣ የፈለገ ነገር እኔ ወደ ጴንጤ ስሄድ እግዚአብሔር ምስክሬ አመኘበት ጆሮዬን ደፍኜ ነው የሄድኩት። ስትገባ ነው ጉዱን የምታየው። ስትገባ ነው ይሄው ወንድም ራሱ በፕሮቴስታንት የእጅ ይሄው ግራ ገብቶት ይሄው እግዚአብሔር ምስክሬ ራሱ የተናገረውን ላሳያችሁ። ምርር ብሎት እኔ ስወጣ ብሎ ይሄው እግዚአብሔር ያሳያችሁ። እርግጠኝነት ልንገራችሁ፣ የፕሮቴስታንት ቤተክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆኑን ኮንሲደር አደርገዋለሁ። ስወጣ ግን ብቻዬን አይደለም የምወጣው። እኔን የሚመስሉ እልፍ ሰዎችን ይዤ ነው የምወጣው። የጨነቀን ግራ ይገባል፣ ተስፋ ቆርጠናል እና ሁል ጊዜ እየተጨነቀን የምንኖር የምንሄድበት አጥተን ግራ የተጋባን በጣም ብዙ ሰዎች አሉ። እነዚህን ሁሉ ሰዎች ይዤ ነው የምወጣው ከፕሮቴስታንት ቤተክርስቲያን። ተስለን አናውቅም። ስለት የኛ ልማድ አይደለም። ኢየሱስ ለሐዋርያት አስቀበለ፣ ሐዋርያት ለእርሊ ቸርች ፋዘርስ ተቀበሉ። ማርቲን ሉተር ሃይማኖት አስከፊነቱ አንድን አማኝ መጽሐፍ ቅዱስ ልንገደልላት የሚገባ ሃይማኖት እንዳለችን ይነግረናል። መጽሐፍ ቅዱስን በተመለከተ ከአምስቱ ሶላዎች አክቹዋሊ እና ብዙ ነው። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የመረራቸው እኔ ግን ዲፋይን አድርጌው ስወጣ ገንጥየው ስወጣ ያንን ማንነት ኮንፊውዥን እንዳለ በክርስቶስ አንድ አለመሆንን እንዳለ ለህዝቡ ዲፋይን አድርጌ ስወጣ ሰው መውጣት ጀመረ። ምክንያቱም የጨነቀው ብዙ ሰው ነበር። ተግባባን? የጨነቀው ከየቱ ቢባል የቱ እንደሚሆን ይሆን ነበር። የምኑ አባል ይሆን ነበር? በእግዚአብሔር ዘንድ የሚያምኑ ጋር አባል ይሆን ነበር። በ8 ቀኑ ምን ያውቃል አንድ ሕፃን ልጅ? የእግዚአብሔር አባል ለመሆን ለምን በአንድ ቀን አይሆንም? የሚጠቅም ከሆነ እንዴት አይደረግም? አንብበው የዳኑ ናቸው የሚጠማ
አንዳንድ ነገሮች አብራ ትሰራለች ከሙሉ ወንጌል ጋር። ይዋሹበታል፣ ይነግዱበታል፣ ያኮርፋሉ። ስለዚህ ይሄንን ሙሉ ነገር አውጥቼ ሰቅስቄ አርጌ ሳመጣልህ ምን አልክ? ነው የምትጀምረው። የክርስቶስንም እንኳን አያከብሩትም። የክርስቶስ ምኑ ጥምቀቱ ለክርስቶስ አይደል የምትጠመቀው? በአብ በወልድ በመንፈስ ቅዱስ ስም አይደል የምትጠመቀው? ሻወር ነው አይደል እንዴ የምትሉት? በየቀኑ እከክ ገላን ትታጠብ የለ እንዴ? ጥምቀትን እንኳን ክብር የማትሰጡ ሻወር የምትሉ እኮ ባለጌዎች ናችሁ። ሕፃን ልጅ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ላትና ብሎ ቃል በቃል እየተናገረ ሕፃናት ወደ እኔ ይምጡ እያለ ቃል በቃል ጌታ እየተናገረ፣ እዚህ እነሱ ግን ኖ ሻወር ነው ሕፃናቶች የሚያደርጉት እኮ። በሕፃናቶች ውስጥ መንፈስ ቅዱስ አይገባም ነው የምትለው? በሁሉም ላይ ይሰራል ነበር ኢየሱስ አይሰራም? ሁሉም ላይ ትምህርታችሁ ከኢየሱስ ያፈነገጠ ነው። ወደሱ የሚመጡትን እየገፋችሁ። ስለዚህ ላንብልህ፣ በጣም የሚጠሏትን ጥቅስ ነው፣ በጣም የማይወዱትን ጥቅስ ዮሐንስ 20:23ን ላንብብልህ። ስለ ቅዱሳን ሲባል ያንዘረዝራቸዋል፣ ያማቸዋል፣ ያብዳሉ። ምን ይላል? ከ21 ጀምሮ ነው ማመጽ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካቸዋለሁ አላቸው። አብ እንደላከኝ እኔ ደግሞ ልካቸዋለሁ። የኢየሱስ ክርስቶስ የሆኑት ይላካሉ። ምን ይላል? ይህም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አብ እንደላከኝ እኔ ልካቸዋለሁ አለ። ይህንንም አላቸውና እፍ ብሎ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ይህንን እንዴት አድርገው እንደሚተረጉሙ ቅዱሳንን እንዴት አድርገው ክርስቶስ በሰጣቸው መንፈስ ቅዱስ ኃጢአት ይቅር ያስብላሉ? ያስብላሉ። ለምን? የክርስቶስ መንገድ ነዋ። እሱ ነዋ መንፈስ ቅዱሱን ያፈሰሰው። እሱ ያፈሰሰው መንፈስ ቅዱስ ትክክለኛ ነው። እነዛ ሰዎች የሚያደርጉት፣ እነዛ ቅዱሳን የሚያደርጉት ነገር ምንድን ነው? ትክክል ነው ማለት ነው። ይሄንን አይረዱልህም። ለምን? አደንቁሯቸዋል። በምን? በኪቦርድ። እውነት እንነጋገር፣ እሑድ ቸርች ሂዱ፣ ጴንጤ ቸርች፣ አንድ ኪቦርድ አይኑር እስቲ። አንድ ሰው አይቀመጥም። አንድ ሰው አይቀመጥም። እስቲ ዘፈን አይኑር እናንተ ቤት፣ አንድ ሰው አይቀመጥም። ከሁሉ ነገር በላይ ለእናንተ ደስ ብሏችሁ የምትሰሙት ነገር ምንድን ነው? ዘፈናችሁ፣ ጨፈራችሁ። እስቲ ተቀመጥ። ኪቦርድ የለም ዛሬ፣ ኪቦርዲስቱ የለም ወይም ዘማሪው የለም በሏቸው። አይመጡም፣ ጭራሽ አይመጡም። ስለዚህ ችግሩ ምንድን ነው? ወደ ኢትዮጵያ ሲያመጡት ይሄንን ሚሽነሪ ዓላማው ምንድን ነው? ኢትዮጵያን አዩት፣ ኮሎናይዝ አልሆነችም። ለምን? በሌሎች ቀኝ ግዛት አልተገዛችም። ነጮች ሊሰብሯት ከአፍሪካ ያልቻሏት ሀገር ብትኖር ኢትዮጵያና ኢትዮጵያ ብቻ ናት። ስለዚህ የነበራትን የስንት ዓመት ታሪክ አሁን ለምሳሌ ቤተክርስቲያናቶች እነ ላሊበላን ሌሎችንም ማየት ትችላላችሁ እና ጽዮንን ብታዩ ምን ብትሉ የስንት ሺህ ዓመት ናቸው። ይሄ ጴንጤ የሚባለው ሳይፈጠር ምን እንደሆነ በማይታወቅበት ሰዓት የነበሩ ቤተክርስቲያን ናቸው። ምን እንደሆነ ከዛ ምንድን ነው ይሄን ነገር ኢትዮጵያን ማፈራረስ የሚባል አጀንዳ
መጡ። እስካሁን ቂመኛ ናቸው። በኢትዮጵያ ላይ ከሚገባ